Guess who's back? Guess who's back? Back again. I am back. Shady's back. Tell a friend. ሰላም እንደ ቻናሌ ቤተሰቦች ሰላማችሁ በያላችሁበት ይብዛ። ማሂ ነኝ። እንደተለመደው በሌላ ሪአክሽን ቪዲዮ ተመልሼ መጥቻለሁ። እስኪ መልኬኒውና በሶስት ቃል ግለጡኝ። ማን ነው የሚነግሮት ግን እንደዚህ ጠይም አሳ መሳይ እኔ እናቱን በሆነ ለሰው ማራሳይ ማን ነው የሚነግሮት ግን እንደዚህ ልጆ ይሆናል ክሪስቶላንትና ነካ ተባ በንባንዳዲስ ለቅሶ ከእንደገና ኢትዮጵያ ነው። ወይኔ ቪዲዮ ነው እንዲህ እያወራው ያለሁት እናንተ ሰዎች። እሱ ይታያል እኔም እታያለሁ። ማን ሰጠ ስልኬን ማን ሰጠ? አንቺ ነሽ እኮ የደወልሽ። እማ አዲስ ነኝ እኔ እንጃ። የት ነው ያለሽው አሁን? እኔማ አልጋ ስር ተኝቼ። የት አዲስ አበባ ነው? አዎ። የት ሰፈር ነው? መገናኛ። የአራዳ መሆንሽ ነው አይደል? አሁን እንድትታወቂ ነው አይደል? ማን ያስገባኝ? አሁን ቪዲዮን አይታችሁ ከወደዳችሁት የተለመደችዋ ላይክ እንዳትረሳ፣ እንዲሁም ደግሞ ቪዲዮአችን ለብዙ ሰው እንዲደርስ ሼር ማድረጋችሁንም እንዳትረሱ። ለዚህ ቪዲዮ አዲስ የሆናችሁ ሰዎች እንኳን ወደ ማሂ ሾው በሰላም መጣችሁ። ይሄ ማሂ ሾው ነው። እኔ ማሂ ነኝ። ይህንን ቻናል ሰብስክራይብ በማድረግ የኛ ቤተሰብ እንድትሆኑ እጠይቃችኋለሁ። የእናንተ ኢንጌጅመንት ለኔ ይጠቅመኛልና ላይክ ስለምታረጉ፣ ሼር ስለምታረጉ እንዲሁም ደግሞ የተሰማችሁን ሀሳብ አስተያየት ኮሜንት ላይ ስለምታስቀምጡልኝ በጣም አመሰግናለሁ። አሁንም የተሰማችሁን ሀሳብ አስተያየት ኮሜንት ላይ እንድታስቀምጡልኝ እጠይቃችኋለሁ። እስከ መጨረሻው ድረስ ከኔ ጋር አብራችሁ እንድትቆዩ እጠይቃችኋለሁ። ወደ ቪዲዮ። አባቴ ጀነራል እንደሆነ ታውቃለህ። አብረን ካየን ጥሩ ነገር አይፈጠርም። ሂድ እና አባትሽን ፈርቼ ፍቅራችን ሜዳ ላይ በትኛው እንዲሄድ ነው የምትፈልጊው? ምንም ቢፈጠር ምንም ቢሆን ትቼሽ አልሄድም። ላከብራቸው እችላለሁ እንጂ ማንንም ቢመጣ እኔ ማንንም አልፈራም። ምን እየሰራሁ እንዴ? አዲስ አበባ ምን እየሰራሽ ነው? ልጅ ቶሎ ወደ ቤት ቶሎ በይ። አንወጣጤ ልጅን እያብላላህ ነው አይደል? ማን እንደሆንኩ ታውቃለህ? ማን ነው? ቶሎ በለ 10 ቁጭ በል 10 ቶሎ በል ውረድ ቶሎ 10 ውረድ። አዎ ቶሎ ቦሻ ፈሰራ ግባ ቶሎ በል። የማንም ወጣጤ ከኔ ልጅ ጋር ገና ምን አይታ ይኸውልህ፣ አይነን እያየህ ሁለተኛ ሳብዬ ጋር ይሄን የመጨረሻው ብድግ በላው ቶሎ በል። እዚህ ሰፈር እንዳላይ ሁለተኛ በል ጠፋ ከዚህ ጨምላቅ። አባቷ መሆኑ ጠቅሞታል። ወንድ አያውቁም። ላብ ነው ፑሻፕ የሰራበት ብለን አልፈነዋል። ይሄንን ያየነውን መጨረሻ ላይ ሟች ይኸውልህ በቀጣይ ካገኙ ሟች ከመሞቱ በፊት አንዱ ለቀን ቀደም ብሎ ቁጭ በደግና ፑሻፕ ሰርቶ ነበር ተብሎ ነው እንግዲህ ታሪክ ላይ የሚነበበው። አሳቀቀችሁ ወይ ደሞ ላይ ፈልጓል። ወይኔ ነው እኔ ልሳቀቅልህ። እኔ ልሳቀቅ። ምን ሆነ ነው? ማየት ስክሪኑን ለማየት አልቻለም። የሆነ ልቡ ላይ ይፈልጋል። ይሄ እኮ ነው በቃ መፈታተን። ይሄ ነው እንግዲህ ማለት ትክክለኛ ለሰው ልጅ ፈተና መሆን ማለት ይሄ ነው። እንደዚህ አይነት አለባበሷ ራሱ ምን ሆና ነው? ላይቭ ላይ ነው እንደዚህ ምን ሆና ነው? አረ ተይ በሏት ታይ። ፊት ወጥቶ ነው አንተ ገብተህ ነው አይደለም? ፊቴ የት ነው የወጣው? አይኔ ይወጣና ጸጉሩ ለማለት ነው። ጸጉሬ ከሆነ አልወጣም፣ እኔ ነኝ ወደ ውጪ እንዲወጣው። ጸጉሩ ወጥቶ ነው ይላል እንደ አይኔ ይወጣና ነው። አንዱ ደግሞ ምን ይላል? አንተ ላይ ያሉ ቅማሎች አፍሪካዊ ናቸው፣ እርዳታ ያስፈልጋቸዋል። ተው እባክህ አንተ ራስህ እርዳታ ያስፈልጋልሽ። እርዳታ ፊትን አላስከው ፊትን አሳየን። አላስኩትም። አዎ ቦርሳ ውስጥ ነው ይዤው እመጣለሁ። አሳያለሁ በሚመጣው ቀጣይ ስመጣ ይዤው እመጣለሁ። እሺ መቼ ለማንኛውም
የኛ ህዝብ ኮሜንት ለማድረግ አይፈራም። ደስ የሚለው ቪዲዮን የሰራውን ሰው ሪፕላይ ለማድረግ ወይም ደግሞ ለሱ መልሰው መልስ ለመመለስ አይታሙ። ከየት እንደሚመጣላቸው ራሱን አይገባኝም። አንዳንድ ጊዜ ሰየምኑ በወንድ ነው። አዎ ዛሬ እንግዲህ ሉላዬ የለችም። ትንሽ ወገቧን አመም አድርጓታል። እንግዲህ እግዚአብሔር ይማርሽ፣ እንወድሻለን። እስክትመለሽ በጉጉት እንጠብቃለን። ሉላዬ ያው እዚህ ስትመጣ ያችን ስፖርት ግድ ይላታል። ግድ ነው እንዲስተካከል ስትመጣ እናዝላታለን። ሳምንታችሁ እንዴት ነበረ? ሳምንታችን በጣም ፈታ ያለ ነበረ። በጣም ደስ የሚል ነበር። እንዴት አሳለፍክ? ዞት የሞላ በቃ ኢቢኤስ ባለፈው መቅዲን ለአንድ ወር ረፍት ፈልጋለሁ ብላን የወጣችው ብለውን ያው መቅዲ ለቀቀች። አይታችሁታል እሱን ቪዲዮ። ያው ሉላ አሁን ላይ ያው ገባና አሟት ነው ሆፕፉሊ ትመለሳለች በሚል ተስፋ እንግዲህ በጣም ይሄ ምንድነው ውጥንቅጡ እንደቀጠለ ነው። የመቅደስ ደበሳይን ቪዲዮ አይተነው እንመለስ። መቼም እኔ ከሰራበት ኢቢኤስ ቴሌቪዥን ዞር ስል በቃ ይከብደኛል። በጣም ብዙ መልእክቶች፣ በጣም ብዙ ፍቅሮች በያገኛችሁኝ ቦታ ይተሻለ ለምንጠፋሽ ለምን እንደዚህ ሆነ ወይ ከቃል በላይ ነው። በጣም አመሰግናችኋለሁ ሁላችሁንም። አልጠፋሁም። ባዲ የሚባል የህይወት ውሳኔ ይመስለኛል። በጣም ከባድ ነው። ምክንያቱም በቃ ከቃላት በላይ የከበደ ውሳኔ ነው። እንግዲህ ግን በፍጹም አንራራቅም፣ በፍጹም አንጠፋፋም። በተሻለ ኃይል፣ በተሻለ ከፍታ፣ በተሻሉ ፈጠራዎች፣ በተሻሉ አዳዲስ ነገሮች ለመምጣት ሞክራለሁ። ግን ወትሮ ቁጭ ብላችሁ እንግዲህ እሁድ ላይ ከ7 ሰዓት ጀምሮ ስትከፍቱ ምናልባት ከዚህ በኋላ ላልገኝ ይችላል። እንግዲህ ያው መጀመሪያ እንግዲህ እንደነገርኳችሁ አይገርምም፣ የምናገረው ጠፋብኝ። ለማንኛውም ከዛሬ ጀምሮ የምትወዱት የምትጠብቁት እኔን ማየት የምትናፍቁ ሁሉ እሑድን በኢቢኤስ ላይ ታገኙኛላችሁ ብል በጣም ደስ ይለኝ ነበረ። ከዚህ በኋላ ምናልባት እኔና እናንተ የምንገናኘው በዚህ መድረክ ላይ ብቻ ነው። እንግዲህ እናንተን ተስፋ በማድረግ ማለት ይቻላል በማርኬቲንግ አካባቢ ያላችሁ መቅደስ ደበሳይ ከኢቢኤስ በዚህ መንገድ ለቃ ወደ አባይ ቲቪ ተዘዋውራለች እንደሰጠችው መግለጫ ከሆነ እና ምንድነው ልላችሁ የምፈልገው ድሮውንም ኢቢኤስ በጣም አዳዲስ ሰዎችን ሲያበዛ ጠርጥረን ነበረ። ያው እንግዲህ ባለችበት መልካም ይግጠማት። እንግዲህ ሌሎቹም እንደማይወጡ ተስፋ አለን። አረመሽኝ ይቅርታ አድርግልኝ። መቼም ቺታ አላረግብሽም ከዚህ በኋላ መቼም አላምልም። ሁሌ እንዲህ ነው የምትለው። እውነቴን ሁለተኛ ዳምዳኝም ከዚህ በኋላ እንዲሁም ድንግል ነው የምልሽ ከዚህ በኋላ ምንም ብትለኝ አላምንም። ለምሳሌ አሁን ትናንትና እኔ ያደርገው ትናንትና የማያደርኩት በቃ የት ማሳለሽ እየጸለይኩኝ ከምስቴ ጋር አስታርቀኝ እባክህ ሁለተኛ አላጣፋም እያልኩ ጸሎት ላይ እንዲህ እያልክ አንጀቴን አትብለው። ለማንኛውም ይቅርታ አድርጌልሃለሁ። እሺ እንዴ ጋሽ ፍቂ እሬልኩስ ነህ ትናንት ይዛት ያደርካቸው ከዚህ እርፍ ከሴት ገና አደርከው ጭራሽ ትናንት። አይ እሱማ ያው ለልምድ ልውውጥ ነው። ኧረ እባክህ ልምድ ልውውጥ በጣም እጅ ከፍንጅ ማለት ይሄ ነው ወገን፣ እጅ ከፍንጅ ማለት ነው። ወይኔ ጉዴ ምን ጉድ ነው ወደዋል ግን ጸጉሩ ገባ ያለ ነውና እሱን እንትን ለማድረግ ነው የሚመስለው ለመሸፈን እዚህ ጋር ምናምን ትንሽ አለችበት። እኔ የምላችሁ ጥቁር ራሱ እንደዚህ ይጠቁራል። ጥቁር ራሱ እንደዚህ አይጠቁርም። ሳይሆን እንደውም ምን ትዝ አለኝ መሰላችሁ የሆነ የድሮ የውጭ ሀገር የድሮ ፊልም እንደዚህ ይሄ እዚህ ጋር ረጅም ጺማቸው የሚጎነጉኑት ከዛ ይሄ እዚህ ጋር ቅርጾ ምናምን ምን ነው አልክ ለፊልም ፈልገው ነው ጠጃለ ነበር። ከየት ነው የገባል? ከየት መጣሽ አንቺ?
እኮ በቪዲዮ እንዴ ሰደ በሰላም ነው ወይ አይደለም? ከእንቅልፍሽ ነው የተነሳሽ? አዎ። የት ሀገር ነው? አላውቅም። አላውቅም ማለት አላውቅም። እንዴት አላውቅም? እኔ እንጃ የት ነኝ ያለሁት? ኢትዮጵያ ነው። ወይኔ ቪዲዮ ነው እያወራሁ ያለሁት። እናንተ ሰዎች እሱ ይታያል፣ እኔም እታያለሁ። ማን ሰጠ ስልኬ? ስልኬን ማን ሰጠ? አንቺ ነሽ እኮ የደወልሽ። እኔማ አዲስ ነኝ። እኔ እንጃ የት ነው ያለሽው አሁን? እኔማ አልጋ ስር ተኝቼ። የት? አዲስ አበባ ነው? አዎ። የት ሰፈር ነው? መገናኛ። መገናኛ። የአራዳ መሆንሽ ነው አይደል? አሁን እንድትታወቂ ነው አይደል? ማን ያስገባኝ? አንተ እንዳልከው እንዳፈ ያደርግላት። ቆይ ወገን ምን ሆነ ነው ማለት ምን ሆነ ይመስላችኋል? ምን ነው ማግባት አልነበረብኝም እንዴ እስክል ድረስ የሚያደርጉ በጣም ብዙ ነገሮች ይገጥማሉ። ቲክቶክ ላይ ማህበራዊ ሚዲያ ላይ አንቺም ሚሱም ልጃችሁም አላችሁ። እንደዚህ አይነት ነገሮች ደግሞ ሲኖሩ ማንኛውም ሰው በዛ በእናንተ ህይወት ውስጥ አስተያየት ለመስጠት መንገዱ በሩ ክፍት ይመስለኛል። በጣም ያ በራሱ ችግር አለው። በጣም ደስ የሚለው ያው ቅድም እንዳልኩ ነው የኔና የሱ ይሄ እጅ ለእጅ መያያዝ ጠንካራ መሆኑ ነው እንጂ እንዴ በጣም ይሄ ያለፈ ነገሮች ያልተፈጠሩ ነገሮች ሁሉ ልክ በቃ እንዳለ ተደርጎ ሁሉ ይወራል ማለት እኔ የምፈራ የምደነግጥ ወይ የምበረግግ ሴት በሆን አንተ ከየት ይሄ ምንድነው ምናምን ብዬ ሁሉ እንድጠይቅ የሚያደርግ ግን ደግሞ ደስ የሚለው ነገር በእውነታ መንገድ ላይ ነው የተገናኘ ነው። እሱም ያለውን ነገር እኔም ያለኝን ነገር ተዋውቀን ስለሆነ የገባ ነው። በቃ እንደውም ፈን እያደረግን እንደውም በቃ እየፈለግን እየገባን ሁሉ ያየን ነው ምን ስቀው ምን ዝናናበት እንጂ ሰይፍዬ በጣም ቻሌንጂንግ ነው። በጣም ትዳር ላይ ሲሆን እንግዲህ ወደ ፍቅር ወደ አንድነት ጥሩ ነው። እውነት ለመናገር ማለት እንደዚህ በኮንፊደንስ ስለ ትዳር አጋርሽ እንደዚህ ወጥተሽ ስታወሪ በጣም አሪፍ ነው፣ ጥሩ ነው ማለት ሲወራ ደስ ይላል። ግን አንዳንዴ ምንድነው ይሄ በጣም መውጣት ወይም ደግሞ በጣም ለሶሻል ሚዲያ ያለሽን ማለት ሰው ያለውን ፐርሰናል ላይፉን ሶሻል ሚዲያ ላይ በጣም መውጣት ከጀመረ ምን ይሆናል መሰላችሁ? አንዳንዴ የሀበሻ አፍ ይቅርታ አድርጉልኝ፣ ግን የሀበሻ አፍ በጣም ከባድ ነው። እኛ መጥፎ ነን እውነት እና ይሄ በጣም ከባድ ነው እና ለራስሽ እንዲሁ እንደው ትንሽ ጠንቀቅ ማለት ትንሽ የሆኑ ነገሮችን ደበቅ ማድረግ ለራስ ነው የተሻለ የሚሆነው። እንደዛ ቢሆን አንዳንዴ ሰዎች ባያውቋቸው ምንም የማይጎዷቸው ነገሮች ካወቋቸው ግን ያንቺን ህይወት ሊያበላሹ የሚችሉ ነገሮች አሉና በዚህ አጋጣሚ ያው እንግዲህ አንቺ የተሻለውን ይቻላል ይሆንልኛል ብለሽ የምትመርጪው መንገድ ነው እየሄድሽ ያለሽበትም እየኖርሽ ያለሽበትም ያ በጣም አሪፍ ነው። ግን ደግሞ መለስ ብለሽ ደግሞ እቺንም ብታያት የተሻለ ነው። ያው እንደ እህት ይሄኛው ተባስቶ 300 በቃ ስለዚህ 14752 ሚሊዮን ብር ሰብስበ። እሺ እንደገና ደምር፣ ከመኪናው ሌላ እንደገና ደምር። አረ መንሱር ማንንም ያስተምርልን ወገን 14752 ሚሊዮን ብር ሰብስበናል። ምን አለ እኔንም ሰብስክራይበሮች እንዳንተ 14752 ሚሊዮን ቢያደርስልኝ። እስኪ ሰብስክራይብ አድርጉ። ካስማሰ ቡና ቢፈልግ ቢያምረው እንዳንተ ምን የሚል ይመስላል? እሺ ማለዳ ጠዋት ተነስቼ ቡና ጠምቶኝ ነው አልልም ይችላል። ለሰላምታ እንዲሆን ሰላም ፍቅር ጤና ለሁላችሁ። ለሰላምታ እንዲሆን ሰላም ፍቅር ጤና ለሁላችሁ። እሺ ሙዬ ቡናሽ በጣም ይጣፍጣል ለሁላችሁ። እስቲ ቀመስ ቡናችንን አንደኛ ነው በጣም
በጣም ይጣፍጣል ቡናሽ። እስቲ በጣም እስቲ ቀመስ ላድርገው ደግሞ ድግሚ እስቲ ቡናውን በየቤቱ ማለት ነው እመኑኝ በየቤቱ የተደበቁ የሆኑ ታለንቶችም አሉ። መጀመሪያው ቤልት ማሰር እሺ ምክንያቱም ትቀጣለህ እሺ ከዛ በኋላ እንጂ ካደጋ ስለሚያድንሽ አይደለም አዎ ከዛ በኋላ ባናና ከልብስ ጋር ማረግ አለብህ ከዛ በኋላ ግማሽ ነው ደግሞ የሚባለው ከዛ መጀመሪያ እግርህን ነዳጅ ላይ ነው ማረግ ያለብህ ኧረ ጉዴ እንስላ አብራራ ተጠቅም ላይ አለው ፍሬታ ከዛ ፒ አይ መጀመሪያ ስንሹ አሁን እኮ ጠፋ ካሜን በላይ ግን መጀመሪያ ህን ካስነሳ በኋላ አውቃለሁ እኮ አትንገረኝ ቢል ከዛ ፒ ማለት መጀመሪያ ኤቢሲዲ ያልቆጠረ ሰው ይሄን መንዳት ይከብዳል ገባ ዲ ማለት አንተ ድንጋይ ማለት ኧረ ድራይቭ ነው እሺ አሁን ወጣሽ ፋሮ ላይ ወጣ ወረድ አየህ ሰው እያየህ ስትነዳ ሰው ትገጫለህ እውነት ነው ለዛ ሰው እያያችሁ በጣም ትክክለኛ አባባል ምስጋባ ጀምረናል እሺ ካፈለኩ ገጭሻለሁ ኤቭሪባዲ አዲስ አበባ የምትኖሩ እጅ ልጅ መኪና ስትነዳ ተጠንቀቁ በሆነ ሜትር ራቅ በሉ ጎመን ስገነጥሳየና ምን ታረጊ ነው አለኝ ጎመኑን እሺ እንበላለን እና ይልማ ደግሞ ከተረ እንትን እንበላለው እኔ ይልማ ትበላለህ ምሳ ሽሮ ነው የምትበሉት ሽሮ የለም እሺ እንደው ያምረናል እሱ አባዬ እንዴት ነበር ግን እንዴ ይቆጣል ማንን አንቺ ለምን ለምን እንደው አይቆጣሽም ሲሞት እንኳን ስንቱን ተናዞ ነው ያዋል ሲገኝ ያኑ በርዘሽ ነው ያለኝ ራስኪ ተጥን የሚለኝ አሁን ተናገረ ይመስላል እሺ እኔ መለሻ ላይ ማብሬ በሞት ነው ትን ብሎኝ እኔም ባብሬ በሞት ሙት አነስ ባከበል ለመረቃችሁ ሁላችሁም ማናችሁም ሳትቀሩ እስከዚህ በቃ እስከ እድሜ መጨረሻ ድረስ እንደዚህ በቃ ምን እንደዚህ አይነት ፍቅር ይስጣችሁ እንደዚህ አይነት የትዳር አጋር ይስጣችሁ። አባቴ ጀነራል እንደሆነ ታውቃለህ። አብረን ካየን ጥሩ ነገር አይፈጠርም። ይሄድ እና አባትሽን ፈርቼ ፍቅራችን ሜዳ ላይ በትኛው እንዲሄድ ነው የምትፈልጊው? ምንም ቢፈጠር ምንም ቢሆን ትቼሽ አልሄድም። ላከብራቸው እችላለሁ እንጂ ማንንም ቢመጣ እኔ ማንንም አልፈራም። ምን እየሰራሁ እንዴ? አዲስ አበባ ምን እየሰራሽ ነው? እዚህ ቶሎ ወደ ቤት ቶሎ በይ። አንወጣጤ ልጅን እያብላላህት ነው አይደል? ማን እንደሆንኩ ታውቃለህ? ማን ነው? ቶሎ በለ 10 ቁጭ በል 10 ቶሎ በል ውረድ ቶሎ 10 ውረድ። አዎ ቶሎ ቦሻፕ ስራ ግባ ቶሎ ቶሎ በል። የማንም ወጣጤ ከኔ ልጅ ጋር ገና ምን አይተህ ይኸውልህ አይነን እያየህ ሁለተኛ ሳብዬ ጋር ይሄን የመጨረሻው ብድግ በላው ቶሎ በል። እዚህ ሰፈር እንዳላይ ሁለተኛ በል ጠፋ ከዚህ ጨምላቅ አባቷ መሆኑ ጠቅሞታል። ወንድ አያውቁም ላብ ነው ፑሻፕ የሰራበት ብለን አልፈነዋል። ይሄንን ያየነውን መጨረሻ ላይ ሟች ይኸውልህ በቀጣይ ካገኙ ሟች ከመሞቱ በፊት አንዱ ለቀን ቀደም ብሎ ቁጭ በደግና ፑሻፕ ሰርቶ ነበር ተብሎ ነው እንግዲህ ታሪክ ላይ የሚነበበው። አሬ ሰው አለ፣ አሬ ፖሊስ አለ። አረ ምን ታደርጋ ነው? አረ ምንም ያክል ዱላን ያዘው። እዚህ ጋር ሄዱ። ወይኔ የያዙት ገጀራ። ምን አልሽኝ? የያዙት ገጀራ ስንት ናቸው? ቆይ 5 ናቸው። ይኸውልህ 3ቱ ምንም ያካክል ገጀራ ይዟል። አንዱ ሽጉጥ ይዟል። አንዱ ጩቤ
እንዴ ጭራሽ 5 ናቸው። ጭራሽ 3 ገጀራ፣ አንዱ ጩቤ፣ አንዱ ሽጉጥ። ሄድኩ እንዴ ምን ጠብሽ የሆነ ቀን ነው በት በት ብዬ መላ ማጥራት ያቅተኛል። እሺ ደመላ Dad, fuck 'em up. I'ma take my stuff. Why you trolling like a bitch? Ain't you tired? Trying to strike a chord. Oh, baby. ያልታጠበ ካልሲ ያላችሁ እንዴ? አረ የለም። ካልጠፋ ጥያቄ ዳቦ ግዙልኝ እያለ ያልታጠበ ካልሲ ያላችሁ። በነገራችን ላይ ስንቶቻችሁ ናችሁ እንደዚህ መኪና ላይ ምናምን መኪና ሲያልፍ ወይ የቆመ መኪና ላይ እንብላችሁ መልካችሁ ነው ይሆናል አለባበሳችሁ ምናምን ተጠራጥራችሁት ውስጥ በተለይ ይሄ ከውስጥ ወደ ውጪ የማያሳዩ መኪኖች ላይ ማለት ነው ላጥላጥ እያላችሁ ሄዳችሁ ራሳችሁን ልታዩ ማለት ነው። እዛ እንደዚህ ምናምን ያላችሁ ራሳችሁን ቼክ ስታደርጉ ጸጉራችሁን ስታዩ ምን ስትሉ ከስር ሰውየው መስታወቱን አውርዶ አፍጥጦባችሁ የሚያውቀው ስንቶች ሳደብቁን ያለው በሉኝ። የተከበሩት አራት ቆሳታ የዓለም ገና ተማሪዎች በሙሉ ቆይ እናንተ ከትምህርት ቤት የምትወጡ ሰዓት 9:45 ነው። ወደ ቤታቸው የምትገቡበት ሰዓት ስንት ሰዓት ነው? እንዴ ከምሽቱ እስከ 1:30 ድረስ ምን ነው የምትሰሩት? ምንድነው በየአስፋልት ዳር የሚያንሸራታቸው ምክንያት ምንድነው? ለምን በጊዜ ማትገቡት እንዴ? ተማሪ አይደላችሁም እንዴ? አንቺ እኮ ነው የምልሽ። አንቺ እኮ ነው ምልሽ። እየሰማሽ ነው? እየሰማክ ነው ወይ? እስከ 12 ሰዓት ለአንድ ሰዓት 25 ደቂቃ በቀራበት ሰዓት ምን ነው የምትሰራቸው እንዴ? ቆይ ምን ሆናችሁ ነው? ቀን ሙሉ የለበሳችሁ ዩኒፎርም ሳታውልቁ ምንድነው እናንተ እዛ ጮርናቄ ሰፈር ላይ ጭራሽ ልክ እንደ ሸማች ሰፈር አድርጋችሁ ተደርድራችሁ የምትቀመጡት? ስርዓት ለምን ነው የማትይዙት? እግዚአብሔር ምስክር ነው። አሁን አበዛችሁ። ከዛሬ ጀምራችሁ አስተካክሉ። በእውነት አስተካክሉ። ስለሰማችሁ አመሰግናለሁ። በቃ ምክራውትን ተቀብለናል። ጮርናቄ ሰፈርም አንሄድም። ለ1 ሰዓት 25 ደቂቃ ሲቀረው ሳይሆን የምንገባው ስንት ሰዓት እንግባ? 10 ሰዓት እንግባ። ርማት ያሻዋል ይሄ ነገር፣ ርማት ያሻዋል ይሄ ገርማት ያሻዋል። እኔ ግን ማለት እንዳስተያየት ማለት ነው እንደዚህ መያዝሽ ካልቀረ ስኳት ነገር እዛው ሞክሪ፣ ጥሩ ነው ማለት የተሻለም ሰዎች ለማየት የሚፈልጉትን ነገር የተሻለ ያደርገዋል። በላ ደርሼ ረመሞቴ ነው ላይ ጠቅመኝ ቀምሼ ወይ ጉድ ጠይም እኮ አሪፍ ነው። ኧረ ጠይም የጠይም አደራ። እሺ የጠይም አደራ ቢከተት ቤት የበላሁት ቢርበይ ቢታጠፍ አንጀቴ ይገጥሙታል። ማን ነው የሚነግሮት ግን እንደዚህ? ጠይም አሳ መሳይ እኔ እናቱን በሆድ ለሰው ማላሳይ። ማን ነው የሚነግሮት ግን እንደዚህ? ልጆይ ሆነን ሀገር ቤት ቡልጋ ልጆይ ሆነን የተማርን ዛሬ ደግሞ እማ የት ነው እንትኑ? ሰልፍ የት ነው እኮ እንዴ? ሰላም ነው። እንዴት ነሽ? አይ ብርቱካን የሰው ልጅ መገናኛ ይታወቃል። እንትን መኪናችሁስ
ምን አገባ ስለኛ መኪና ይመለከታል እንዴ? ወይ እሱ እንኳን አይመለከተኝም። አይ እኔ እኮ እግረኝነት አስጠልቶሽ በእግሬ ኮቴ ያለቀ ብለሽ ነው የፈነገርሽኝ። መኪና ላለው ሰው ለምን ዝም አትልም? እንዳጨቅጭቀኝ በቃ ዝም አሁን እንዲህ ፊት እንዲህ ጀርባ የሚያሰጣጥ ግንኙነት ነው የነበረን። ከጫፍ ደርሰናል ነበር ህይወትን ልመሰርት ባለፈው እኮ አይቼሽ ነበር ነው ወይስ ያንቺ ቦይፍሬንድ መኪና ከማይታዩና ከማይዳሰሱ ቅርሶች ውስጥ የሚመደበው? ትክ እንደ አርፈ ተሰለፍ ታክሲ ነው የምጠብቀው። በቃ አርፈ ተሰለፍ ልጫወት ብዬ ይሁን ሰልፍ እስኪ መጣ ትንሽ አናዋጋ። ይኸውልሽ እኔ ፋራ ቢቀማኝ ይደብረኝ ነበር። አያራዳች አንድ ቀን ከገራጅ ለሙከራ ይዞ በወጣው መኪና ፎገረሽ አይደል የሚልክሽ? ይመጆ እኔ እምር ፋራ ቢበላ ይጸጽተኝ ነበር። እሷንም ሲያደርጋት ልክ እንደኔ ከኪዟት ማየት ጉድ ነው ለኔ። ይሄንን ስሜት የሚረዳው በትክክል ገንዘብ ባለው ወንድ የተፈነገለ ልጅ ብቻ ነው። 4 ነጥብ አስባችሁታል? ወይኔ ውርደት እኮ ነው፣ እውነት ውርደት ነው። ማስልክ ለጋራጅ ለሙከራ ባመጣው መኪና ሸወደሽ። አይዞሽ ገለቴ አይዞሽ። የዛሬ ቪዲዮ ያያችሁትን ይመስል ነበር። አይ ሆፕ ዩ ኢንጆይድ ኢት። በቀጣይ አሪፍ በሆነ ቪዲዮ እስከምንገናኝ ድረስ ስቴይ ቱንድ